አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ስራ፣ ጤንነት ሁሉ ሰላም ነው ወይ? ሙቀቱ እንዴት ነው? እኛ ጋር ብርድ እየገባ ነው አልሐምዱሊላህ። ወደ ክረምቱ እየሄድን ነው እና ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ይከፈልበታል። ከኪሳችሁ የምታወጥ ነገር አለ? አታወጡም አይደል? ኧረ ታወጣላችሁ እንዴ! ኢንተርኔት ትሞላላችሁ። አብዛኞቻችሁ ግን የማዳም ዋይፋይ ፍሪ ነው። ፍሪ ስለሆነ አበረታቱን። እሺ ያው ዳታን ብትሞሉ ያው ለኛ ብቻ ብላችሁ ሳይሆን ለራሳችሁ ለመደበሪያ ምናምን ስለሆነ በዛው አበረታቱን። ያኔ አይከፋም፣ ብታበረታቱን አይከፋም፣ ችግር የለውም። ብዙ ወጪ አያስወጣም ለማለት ያክል ነው። እና ደህና ናችሁ አይደል? በጣም ደህና ናችሁ አይደል? እኛ በጣም ደህና ነን። አገርም ሰላም ነው። ሁሉ ነገር ኦኬ ነው። እየኖርን ነው። ይመሻል ይነጋል። አልሐምዱሊላህ ምንም የሚያጨናንቅ ምናምን የለም። እና መንጣት የፈለግሽ ነይ ኑሪ። የደከምሽ ብዙ አመት የኖርሽ ምናምን 10 ምናምን ከ9 አመት በላይ ያለሽ ነይ ቶሎ ከሊ ወዲ ዱንያ አያልቅማ። የሆነ ነገር ብገዥ በቃ የሆነ ነገር ልግዛችን ስትይ ይራዘማል። ስለዚህ ከሊ ወዲ ዱንያ ተዓሊ የምታረጊውን አድርገሽ የምትፈልጊውን አድርገሽ ደግሞ ጤናና እድሜ ካለሽ እድሜ አይገድበው ማረጋጋር በተደጋጋሚ የነገርኳችሁ ነገር ነው። መልሰሽ መስደት ትችያለሽ። ኦኬ ንቂ። አብዛኞቻችሁ ተኝታችኋል። ንቁ። እሺ ቴንኪው፣ አመሰግናለሁ ስለሰማን እና ላይክ አድርጉት። 8900 ምናምን ላይ ስታክ አድርጓል ማለት ያኔ 8940 ምናምን ላይ ቆሟል። በቃ ወይ አይቀንስ ወይ አይጨምር። መቀነስ እንኳን አልፈልግም። ጨምሩና 9000 ሙሉ ሽፊኩም ዘድዬ የምትሉ ሁላ 9000 ሙሉ ሼር አድርጉት። አመሰግናለሁ። እና ልጅሽ እንዴት ናት ለምትሉኝ እህቶቼ ልጄ ደህና ናት አልሐምዱሊላህ፣ እየተሻላት ነው። ዱአ አድርጉልኝ። አመሰግናለሁ የኔ ውድቶች፣ በጣም አመሰግናለሁ። አላህ ይስጥልኝ። በቃ የልጄ ነገር አሳስባችሁ የጠየቃችሁኝ ሁሉ በጣም አመሰግናለሁ የኔ ውዶች። የወደዳችሁ እናት የሆናችሁ የልጅን ስሜት የምታውቁት በጣም አመሰግናለሁ የኔ ውድቶች። ሲቀጥል የዛሬው መልእክቴ ራሳችሁን ሁኑ የሚል መልእክት ነው። አንድ እህት ያገኝተኛ ካፈለች ታሪክ በጣም ገራሚ ስለሆነ ነው። ራሳችሁን ሁኑ ማለት ብዙም ስለ ዲን ባላቅም አላህ በቁርአኑ ሲህር ድግምት ምናምን እንዳለ ተናግሯል ብዬ አስባለሁ። እኔ ፐርፌክት አይደለሁም በዲን ላይ ብያችኋለሁ። ሌላ ምናምን ዘለፋ ምናምን አልፈልግም። ግን ሲህር ድግምት ምናምን እንዳለ ነብያችን ተናግሯል ይመስለኛል። ከተሳሳቱ በኮሜንት ማረሙ እና ምን ልላችሁ ፈልጌ ነው፣ የቅርቤ ሰው ነው። በቃ ይሄ ሰው ለኔ ይሆንልኛል። ጓደኛም ልትሆን ትችላለች፣ ዘመዴም ልትሆን ትችላለች፣ ማንም ልትሆን ይችላል። የሚያቅሽ ውስጥ ሚስጥርሽን ያካፈልሽው በቃ ሐሳብሽን የተረዳ ሰው ነው ላንቺ መጥፎ ሆኖ የሚገኘው። ዛሬ ያጋጠመችኝ ያናገረችኝ እህቴ ማለት ነው። ገባችሁ? ቤት ሰራሽ፣ ቦታ ገዛሽ፣ አትናገሪ። ምን አስለፈለፈሽ? ምን ያስብልሻል? የሆነ ጥሩ ነገር አደረግሽ አልሐምዱሊላህ ብለሽ ከጌትሽ ጋር ተነጋገሪ። አታውሪ። በውስጥሽ ያዡ ሲተፈነጅ እንደሆነ ቦታ ገዛው፣ ቤት ሰራው፣ ጤፍ ገዛው፣ የቤት ዕቃዬን አሟላው፣ እንዲህ አደረኩ ማንቀባጥር ያለሽ ነው። ተፎካካሪ እንዲመጣልሽ ነው ባንቺ ላይ እንዲህ አደረገች እንዴ ወዴታችን ንቅበራት ብሎ የሚነሳልሽ ሰው ነው የምትፈልጊው። ለምን ታወሪያለሽ? ለምን የውስጥሽን በቃ ሐሳብሽን፣ ምኞትሽን ገና የምታረጊውን ሁሉ ያደረግሽውን ሁሉ ዝርግፍ ግፍ አድርገሽ ለሰው ለምን ታወሪያለሽ? የኔ እህት ለማንኛውም ሰው ቢሆን ማውራት የለብሽም። ላዘመድ ላጓደኛ የፈለገ ተአምር ውስጥሽን በራስሽ። ለሰው ግን ክፉ አታስቡ። ለሰው ክፉ ያሰቡ ሰዎች ይወድቃሉ። ውስጥሽ ንጹህ ሁኑ። ሐሳብሽን፣ እቅድሽን፣ ምኞትሽን ያደረግሽውን በውስጥሽ ካያሽ ምንም አይደለም። ዋናው ነገር አላህ የሚጠይቅ ምንድነው? ለሰው ሸር ማሰብ አይደል? መጥፎ ነገር መስራት አይደል የሚያስጠይቀን? ጥሩን ነገር የሰራነውን ነገር ለራሳችን መያዝ ምንም አያስጠይቅም። መጥፎ ነገር ለሰው መመቅኘት፣ ሰው ላይ የሆነ ነገር ማድረግ፣
በቃ አለ አይደለ መጥፎ ማድረግ ነው አላህ የሚጠይቀን እንጂ የሰራነው ያደረግነው ማድረግ ያሰብነው በውስጣችን መያዝ ምንም ማለት አይደለም። እና ሐሳባችሁ ውስጣችሁ ያለውን ነገር የምታረጉትን ነገር ያረጋችሁትን ነገር ለሰው አትናገሩ። የቅርብ ሰው ነው ሰውን እየቀበረ ያለው። የቅርብ ሰው ነው ከስራ የሚያፈናቅለው። የቅርብ ሰው ነው ላንቺ ሸር የሚያስበው። ላንቺ እንቅልፍ የማይተኛው እንዴት እንጣላት፣ እንዴት ወዴታች ዘቅዝቀን እናውረዳት፣ እንዴት ያቺ ልጅ ትናንትና ሀዲያ እንዴት ትሆናለች፣ እንዴት ትለወጣለች ብሎ ባንቺ ላይ መጥፎ ነገር የሚያስበው የቅርብሽ የሚያቅሽ ጓደኛ ሊሆን ይችላል፣ እንደነገርኩሽ ማንም ሊሆን ይችላል። ያዛስ ነው ማረግ ያለብሽን የምታረጊው የምታስቢው ወደፊት ለማድረግ ያቀድሽውን ሁሉ አትናገሪ። በውስጥ ሻጅ ውስጥ ተፈለጅም እንደሆነ የዛ ጊዜ ይለያል። በሚዲያም የምንሰማው በዛም የምንሰማው ጓደኛ ለጓደኛ የሆነ ነገር ታረጋለች፣ የሆነ መተት ታረጋለች፣ የሆነ ሲህር ታደርግ፣ የሆነ ድግምት ታረጋለች። ባላህ መወከል ነው ምናምን ልትሉ ትችላላችሁ። አዎ ባላህ እንወከላለን፣ ግን ሰበቡን እናደርሳለን። ራሳችንን በመጠበቅ ከክፉ ሰዎች በመራቅ እግርን እጅን በመሰብሰብ ሰበብ እናደርሳለን። ከዛ ውጭ አልፎ ከልፎ ካለ አላህ ይግባበትም። ግን መሰተር የድሮ ጓደኛሞች የድሮ ሰዎች የድሮ ጓደኛ እህት ማለት ነው። እውነቴን ነው የምላችሁ። በፊት ከ5 ዓመት ከ6 ዓመት ወር ከ7 ዓመት በፊት የድሮ ጓደኛ እህት ከእናትም በላይ እህት ናት። አሁን ላይ ግን ጓደኛ በመጓደኛ ላይ ትመቀኛለች። ጓደኛዋ ትዳር ስራ ያለች ያንን ትዳር እንዴት ላፍርሰው ነው እንጂ ያ ረብ ጌታዬ እንደ ጓደኛዬ ሳልህ የሆነ ወንድ ጥሩ ልጅ ወይ ደግሞ ጥሩ የሆነ ባል ዲን ያለው ኢማን ያለው ሚስቱን የሚንከባከብ ለሚስቱ ጥሩ የሆነ ስጠኝ ብለን አንዳንዴ ዱአ እናደርግ መስሎኝ ነው። በጣም ይገርም። እንዴት አባቷ ጥሩ ሰው ታገኛለች? እሷን ቀብራ ያንን ሰው ለራሷ ለማድረግ ኦር ደግሞ ያችን ከዛ አፋታ ያችን ለማስለቀስ የሚጥር እንቅልፍ የሚነሳው ህዝብ ነው ያለው። በጥቅሉ ተሰተሩ። አረብ ሀገር ነው ያለሽው፣ አረብ ነው ያለሽው፣ ብቻሽን ነሽ፣ ፓርትነር የለሽም ወይ አበሻ ወይ ምናምን አይደል? ስልክሽ ነው ጓደኛሽ ካለህ በታች ያው ስልክ ነው የሚያገናኘን። ከጓደኛም ከማንም ከቤት ስልክ ነው የሚያገናኘን አይደል? ስልክሽን እያይሽ በሆነ ነገር ተደበሪ፣ በቁርአን ግሩብ ወይ በሆነ ነገር በቃ ሐሳብሽን ምንሽን በውስጥሽ ራቂ ከክፉ ሰዎች፣ ላንቺ ሸር ከሚያስቡ እንትን ከሚሉ ሰዎች። በነገራችን ላይ ነግረውሽ አይደለም ሸር የሚያስቡሽ፣ ግን ተሰተሪ፣ በቃ ተሰብሰቢ። አንዳንዴ የጓደኛ ልብስ የምንዋዋሳለን። ይሄን ዛሬ ልበሽ ወይ ይሄን ረብ ኖ ወይ ምንም ማምነሽ አንቺ የሰው ልብስ እንደልብሽ ልብስሽንም ለሰው እንዳትሰጪ ሀቢብቲ። ጊዜ ያስፈራል። በሰላም ከሀገርሽ ወጥተሻል አይደል? በሰላም ከሀገርሽ እንድትመለሽ ራስሽን ጠብቂ፣ ራስሽን ሰትሪ፣ ራስሽን ሆኚ። ሰው አይታመንም፣ ሰው አታመንም። ገንዘብ ሰውን አሳብዷል። አንቺ ከፍ ስትይ አንቺን ወዴታች አድርጎ ያኛው ከፍ ለማለት በአንቺ ላይ ምን እንደሚሰራ ስለማይታወቅ ራስሽን ጠብቂ፣ ራስሽን ሆኚ። ከሰው ጋር ሰላም አለይኩም ወአለይኩም ሰላም እንዴት ደህና ናችሁ አማን ናችሁ አበቃ። ነገርም ከዛ ባልና ሚስት መሀልም ገብቶ ከሱ አንድ ወሬ መልቀም ለዚችም ለሚስት መናገር ከሚስት ወደ ባል እንዲ ሰው ለማራራቅም ምን ለማለትም ነገር አንቆሳቆስ። አርፈን አድበን እንቀመጥ። ሰው አንመን፣ አላህም ብቻ ነው ታምኖ የማይከደው አላህ ብቻ ነው በዚህ ምድር ላይ። እህትሽም ልከዳ ትችላለች፣ ወንድምሽም አባትሽም እናትሽም ሊከዱ ይችላሉ። የማይከደው አንድ የፈጠረ ጌታ ብቻ ነው። ያንን ተወከይ ሰው ደጅ ግን አትመኝ። ኦኬ ሀቢብቲ ቴንክ ዩ ሶ ማች። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።